ታያል ማለት ነው። እንዴት ደግሞ ቀጣዩ ጀግናችን ለኢኮኖሚያዊ ሉዓላዊነታችን በሚል መሪ ቃልና በርካታ መፈክሮችን የያዙ ሰልፎች በመላ ኢትዮጵያ ይደረጋል ማለት ነው። መጋቢት ቀጣዩ አርበኝነት ጅማሬ መብሰሪያ በሚል መሪ ቃልና እንዲሁም ደግሞ የጋራ ማንነት ግንባታ ለብሩህ ኢኮኖሚያችን በሚል መሪ ቃል ነው የሚደረጉ ኢትዮጵያዊ እሴቶቻችን ለአዎንታዊ ሰላማችን በሚል መሪ ቃልና እንዲሁም ደግሞ አብረን ጀምረናል፣ አብረን እንዘልቃለን፣ አብረን እንደርሳለን በሚል መሪ ቃል እንግዲህ በዛሬው ዕለት በመላ ኢትዮጵያ እንግዲህ ሰልፉ ይደረጋል ማለት ነው። እንኳን ደስ አላችሁ እያልን እንግዲህ በልዩነት አብረን ጥሩ ጊዜ የምናሳልፍ ይሆናል። እንግዲህ በዛሬው ዕለት በጋራ አምረን ተውበን ደምቀን የምንታይበት ዕለት ነው። እጋጋው ወለንጀል ቀምኔ ወለማን ጦምራ ሱናውን ኢትዮጵያማ ነገኛ እኝማ ፈከስሙስ እጃርሰኝማ ወሎ እግሬ ኢትዮጵያ ቲቪ አክስሙስ ብቶተሳ ወረተ ጎቱማ ብቆና ሃራ አደኖ ጭዱፊ ጎቱማ ብቆና ሃራ ብርመዱማ ዲነግዴ ከኛ አደኖ ጭዱን አዱማዳን ጉያራ እዶ ገረገቲ ጉቱ ኦሮሚያፊ ጉቱ ኢትዮጵያ ድርኩን ካንገገፈሙ ተውሳ ኒ ቤካው ጀቾራ ከናፍ በጋ ጌሰነው ሲንጀኑ ከመጃፍ ጃራለ ኦላጣኒ እንግዲህ በዛሬው ዕለት በኢትዮጵያ ምድር ደምቆ የሚታዩ መፈክሮችን እንግዲህ እስቲ አንዴ ላሰማችሁ። አብረን ጀምረናል፣ አብረን እንዘልቃለን፣ አብረን እንደርሳለን። ኢትዮጵያዊ እሴቶቻችን ለአዎንታዊ ሰላማችን በሚል መሪ ቃልና እንዲሁም ደግሞ የጋራ ማንነት ግንባታ ለብሩህ ኢትዮጵያ በሚል መሪ ቃልና መጋቢት የቀጣዩ አርበኝነት ጅማሬ መብሰሪያ ነው በሚልና እንዲሁም ደግሞ ቀጣዩ ጀግንነታችን ለኢኮኖሚያዊ ሉዓላዊነታችን በሚል መሪ ቃል በኢትዮጵያ ምድር እነዚህ መፈክሮች በዛሬው ዕለት ደምቆ ጎልቶ ይታያሉ ማለት ነው። እንግዲህ እንኳን አደረሳችሁ። ጎሮ ወረዳ አላችሁ ወይ? ጎሮ ወረዳ አላችሁ ወይ? በእውነት እኮ እናንተ ትለያላችሁ ስንል በምክንያት ነው። ምክንያቱም ሌሎቹ ይሄው ገና ከእንቅልፍም አልነቁም መሰለኝ። ደቻራራ ወረዳና ዳካዲ ወረዳ ከእንቅልፍም እየነቁ አይመስለኝም። እናንተ ግን የነቃችሁ ናቸውና እዚህ አንድ ለራሳችሁ አጨብጭቡ። ለራሳችሁ ጎሮዎች በጣም ትለያላችሁ፣ ታምራላችሁ፣ በጣም ትለያላችሁ። እንግዲህ በዛሬው እንግዲህ አብረን ደምቀን ተውበን በአንድነት አንድ ላይ በጋራ የምንታይበት ዕለት ነው። እንግዲህ እንኳን አደረሳችሁ። በገጌሰን መጋቢት 24 ላይ እንገኛለን። እንግዲህ አዎ ዲጄ አሪፍ ሙዚቃ ጋብዛችሁ እባክህ። አሪፍ ሙዚቃ Sama